ዕጣ ፈንታችን በራሳችን እጅ ነው። ድሆች ወይም ሀብታሞች የሚል ስያሜ የምናገኘው በተገኘው እድል ተጠቅመን በምናደርገው ጥረትና ግረት ወይም ባለማድረግ በምንመርጣቸው የህይወት ውሳኔዎች ነው። በመሆኑም ዛሬ የምንገነባው ትውልድ የችግር ሰለባ ሳይሆን በክሎትና በእውቀት የበለጸገ ሞራል ጠንካራ መልካም ስነ ምግባር የተላበሰና ችግር ፈቺ ትውልድ እንዲሆን በብርቱ እየተጋን እንገኛለን። በተለይም የገበያውን ፍላጎት ማዕከል ያደረገ ስልጠናን በመስጠት ቀደም ሲል የነበረውን የሰለጠነ የሰው ኃይል አቅርቦትና የገበያውን ፍላጎት ያለመጣጣም ችግር በመፍታት ነው። በርካታ ነዋሪዎችን በአጭር ጊዜ ስልጠና የብቃት ማረጋገጫ በማግኘት በኢኮኖሚ ውስጥ ተሳታፊነታቸውና ተጠቃሚነታቸው እንዲረጋገጥ በማድረግ ላይም እንገኛለን። ትናንትና ስራ በመምረጥና ያለንን እምቅ አቅም በተሟላ ሁኔታ ባለመጠቀማችን የምንፈልገው እድገት ደረጃ ላይ ሳንደርስ ቀርተናል። ወጣቶች ይህ እጅግ ሊያስቆጨን ይገባል። የዛሬን ችግር በጥንካሬ ተሻግረን ነገን የኛ ለማድረግ ደግሞ የሥራ ባህላችንን ማሳደግ እልህ ገብተን በፍጥነትና በጥራት መስራት ይጠበቅብናል። ይህ የከተማ አስተዳደራችንን የልዩ ትኩረት ማዕከል በማድረግ 30 ሺህ የሚሆኑ የከተማችን ነዋሪዎችን በአንድ ጀንበር የሥራ ዕድል ፈጠራና ስምሪት ሁሌም የነዋሪዎቻችንን ተጠቃሚነት ለማረጋገጥ ምን ያህል ቆርጠን እየሰራን እንደሆነ ትልቅ ማሳያ ነው። በዚሁ መሰረት ከዚህ ቀደም ጥያቄያችሁ ያልተመለሰ ወጣቶችና ሴቶች በኢንተርፕራይዝ በመደራጀት በከተማ ግብርና፣ በማኑፋክቸሪንግ፣ በኮንስትራክሽን፣ በንግድና በአገልግሎት እንዲሁም በሌሎች አዋጭ ዘርፎች ዛሬ ስራ የምትጀምሩ ይሆናል።